ሰላም እንዴት ናችሁ? በዛሬው ቪዲዮአችን ደግሞ ኳድራቲክ ፋንክሽኖችን እንዴት በቀላሉ ሶልቭ እንዲሁም ግራፋቸውን ድራው ማድረግ እንደምንችል ከኤግዛምፕል ጋር የማሳያችሁ ይሆናል። ተከተሉ። እሺ በመጀመሪያ የመጀመሪያው ጥያቄ ምን ይላል? ኤፍ ኦፍ ኤክስ which is equals to -6 - x ስኩዌር እንዲሁም -4x ይላል። በመጀመሪያ ይህንን ወደ ኤፍ ኦፍ ኤክስ which is equals to ax ስኩዌር ፕላስ bx ፕላስ c ፎርም መቀየር ይኖርብናል። ይህንንም ለመቀየር በመጀመሪያ የኤን የቢን እንዲሁም የኮንስታንት ሲን ቫልዩ ኮንሲደር ማድረግ አለብን። ከዚህ ጋር የኤ ቫልዩ -1 ነው፣ የቢ -4 ነው፣ እንዲሁም የኮንስታንቱ -6 ነው። ዘን ሪአሬንጅ ስናደርገው ፊዚኳልስቱ -x ስኩዌር -4x -6 ይሆናል ማለት ነው። ዘን ከዚህ በኋላ በኮምፕሌቲንግ ስኩዌር ሜትድ ሶልቭ እናደርገዋለን ማለት ነው። እንቀጥል። በመጀመሪያ ማይነሱን የጋራ ለኤክስ ስኩዌር እና ለፎሬክስ እንደ ኮመን አድርገን ስንወስደው ኤክስ ኢንቱ ኤክስ ስኩዌር ፕላስ 4x -6 ይሆናል። ይህም ማለት ማይነስ ታይምስ ኤክስ ስኩዌር ማይነስ ኤክስ ስኩዌር ማይነስ ታይምስ ፕላስ 4x ስኩዌር 4x ማይነስ 4x ስለሚመጣ ማለት ነው። እንቀጥል። which is equals to ማይነስ ኢንቱ ኤክስ ስኩዌር ፕላስ 4x ከዚህ በኋላ የቢን ቫልዩ ሃፉን እንደምራለን እንዲሁም እንቀንሳለን ስኩዌር በማድረግ ማለት ነው። ፕላስ እንልና የዚህ ሃፍ ስንት ነው? 2 ስኩዌር እንላለን ማይነስ አሁንም 2 ዞል ስኩዌር ማይነስ 6 እናመጣዋለን። ከዛን እዚህ ኳልስቱ ማይነስ ኢንቱ ኤክስ ስኩዌር ፕላስ 4x ፕላስ 2 ስኩዌር ሲሆን 4 ማይነስ አሁንም 2 ስኩዌር ሲሆን 4 ማይነስ 6 ይሆናል ማለት ነው። ዘን which is equals to ማይነስ ኢንቱ ኤክስ ስኩዌር ፕላስ 4x ፕላስ 4 ማይነስ ታይምስ ማይነስ ፕላስ ይሆናል ፕላስ 4 ማይነስ 6 ይሆናል ማለት ነው። ከዛን ይሄንን ከሁለት እንከፍለዋለን እንደዚህ አድርገን ይሄኛው ፐርፌክት ስኩዌር ስለሚሆን ማለት ነው። which is equals to ማይነስ ኢንቱ ኤክስ ስኩዌር ፕላስ 4x ፕላስ 4 ፕላስ 4 ማይነስ 6 ይሆናል ማለት ነው። ዘን ይሄንን ወደ ኤ ኢንቱ ኤክስ ማይነስ ኬ ዘሆል ስኩዌር ፕላስ ሲ ፎርም ለመቀየር ፐርፌክት ስኩዌር ነምበር መሆን አለበት። ይሄም ፐርፌክት ስኩዌር ነምበር ነው። ወደዚህ ስንቀይረው እዚህ ኳልስቱ ማይነስ ኢንቱ ኤክስ ይች እናመጣታለን ፕላስ 2 ዘሆል ስኩዌር ፕላስ 4 ማይነስ 6 ማይነስ ይሆናል። ይቅርታ ማይነስ 2 ይሆናል ማለት ነው። እዚህ ኳልስቱ ማይነስ ኢንቱ ኤክስ ፕላስ 2 ዘሆል ስኩዌር ማይነስ 2 ይሆናል ማለት ነው። አሁን ይሄንን ወደዚህ ፎርም ቀየር ነው ማለት ነው። ይሄንን ኢኩዌሽን ዘን ከዚህ ላይ ቨርቴክስ ማውጣት እንችላለን። ቨርቴክስ እዚህ ኳልስቱ ምን ይሆናል? ይሄኛው ማይነስ 2 ኮማ ማይነስ 2 ይሆናል ማለት ነው። ይችኛቱና ይችኛቱ ማለት ነው። ይህም ማለት ተርኒንግ ፖይንት ነው። ተርኒንግ ፖይንት ስንል ኳድራቲክ ፋንክሽናችን ማለት ፓራቦላው ተርን የሚያደርግበት ቦታ ማለት ነው። እንቀጥላለን። አሁንም ደግሞ ምን እንፈልጋለን? ዋይ ኢንተርሰፕት which is equals to ከዚህ ላይ 0 መስጠት እንችላለን። 0 ሲሰጠው ይሄ ለኤክስ ማለት ነው 0 ይሆናል። ይሄም 0 ይሆናል። ማይነስ 6 ይቀራል ማለት ነው። 0 ኮማ ማይነስ 6 ዋይ ኢንተርሰፕታችን ይሆናል። እንዲሁም ደግሞ ኤክስ ኢንተርሰፕት እዚህ ኳልስቱ ለዋይ 0 መስጠት ማለት ነው አይደል? ማይነስ ኢንቱ ኤክስ ፕላስ 2 ዘ ሆል ስኩዌር ማይነስ 2 which is equals to 0 ይሆናል። ዘን ኤክስ ኢንተርሰፕት እዚህ ኳልስቱ
ማይነስ ኢንቱ ኤክስ ፕላስ 2 ዘ ሆል ስኩዌር የነዛ ስንወስደው ኢዝ ኢኳልስ ቱ 2 ይሆናል። በዛ ኦቨር ማይነስ 1 እናደርገዋለን። ኤክስ ኢንተርሰፕት ኢዝ ኢኳልስ ቱ የኛው ኦቨር ማይነስ 1 ስናደርግ በማይነስ ስለሚጠፋ ኤክስ ፕላስ 2 ዘ ሆል ስኩዌር ይቀራል። ኢዝ ኢኳልስ ቱ ግን ማይነስ ኦቨር ማይነስ ስናደርገው ይችኛቱ ማይነስ 2 ትሆናለች። which is equals to under the radical ሁለቱም under the radical ስናደርግ under the radical x plus 2 the whole square is equals to under the radical minus 2 ይሆናል። ይሄ በዚህ ሲጠፋ x plus 2 which is equals to under the radical minus 2 ይሄንንም ከዚህ በፊት እንደተማራችሁት ኔጌቲቭ ቁጥሮች አንደር ዘ ራዲካል ውስጥ መግባት አይችሉም። ምክንያቱም የሪያል ነምበር አባል ስላልሆነ ያው 11ኛ ክፍል ሲገቡ ወደ ኮምፕሌክስ ነምበር ስታልፉ ማይነስ ቁጥሮች ወይም ኔጌቲቭ ቁጥሮች አንደር ዘ ራዲካል ውስጥ መውጣት ይችላሉ። በእኛ የግሬድ ሌቭል ግን ለጊዜው ኖ ሶሉሽን ይሆናል። ይሄም ማለት ኤክስ ኢንተርሰፕት which is equals to ኢምፒቲ ሴት ማለት ነው። ዘን ኤክስ አክሲስን የትኛውም ላይ ቦታ ተችም አያደርገውም እንዲሁም ክሮስ አያደርገውም ማለት ነው። ዘን አሁን ወደ ቨርቴክሳችን እንመለስ። ቨርቴክሳችን -2 ነው የሚለው አይደለም። ዘን ሁለቱም ማይነስ የሚሆንበት ኳድራንት ስንት ላይ ነው? ኳድራንት 3 ይሄኛው ፓርት ላይ ማለት ነው። ይሄኛው ማይነስ ነው፣ ይሄኛው ማይነስ ነው፣ ይሄኛው ፖዚቲቭ ነው፣ ይሄኛው ፖዚቲቭ ነው። ዘን ሁለቱም ማይነስ የሚሆንበት ይሄኛው ኳድራንት ነው ማለት ነው። ስለዚህ ተርኒንግ ፖይንታችን ወይንም ቨርቴክሱ -2 ነው ማለት ከይች ቦታ ላይ ማለት ነው። ከይች ቦታ ላይ ተርኒንግ ፖይንት የፓራቦላው ተርን የሚያደርግበት ፖይንታችን ነው። ከዚህ በኋላ ደግሞ እንደተማራችሁት ከዚህ በፊት ማለት ነው የኤ ቫልዩ የሊዲንግ ኮፊሸንቷ ቫልዩ ፖዚቲቭ ከሆነ ፓራቦላችን አፕዋርድ ይሆናል። ነገር ግን እዚህ ኔጌቲቭ ስለሆነ ምን ይሆናል? ዳውንዋርድ ይሆናል ማለት ነው። ዳውንዋርድም ስናደርገው የዋይ ኢንተርሰፕቱ -6 አግኝተናል አይደል? ዘን ዋይ ኢንተርሰፕትን -6 ላይ ይቆርጠዋል። ነገር ግን ኤክስ ኢንተርሰፕትን አይነከውም ማለት ነው። ድራው ስናደርገው ይሄ እንዲህ ይመጣል። ከዛ ይቺ እንዲች ብላ ትመጣና 6 ላይ ትቆርጣለች ማለት ነው። ጨረስን። ግራፋችን ይሄን ይመስላል ማለት ነው። እንደዚህ አይነት ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ ማድረግ እንዳይረሳ። የሚጨመር ነገር ካለ ኮሜንት ላይ ጻፉልኝ። አመሰግናለሁ።